የሱዳን ጦር የኢትዮጵያን ድሮን መታው አለ። በሁለቱ ሀገራት ድንበር ላይ አደገኛ ወታደራዊ ውጥረት ነግሶ ይገኛል። ከዚህ በተጨማሪም በኦሮሚያ ክልል ሰሜን ሸዋ ዞን የደገም ወረዳ ዋና አስተዳዳሪ ተፈራ ደስ ተገደሉ። የክልሉ የመንግስት ባለስልጣናት ለምን ኢላማ ሆኑ? የሱዳን የውስጥ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ ነው ወይስ በጀርባ ሌላ የጂኦፖለቲካ ኃይል አለ? ሰላም ጤና ይስጥልን፣ እንደምንሰነበታችሁ ቻናላችን ተከታታዮች፣ ዛሬ በቀጠናውና በሀገር ውስጥ የተከሰቱ በጣም አነጋጋሪ ተሳቢና የፖለቲካ ሚዛኑን የሚያናጉ ትኩስ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜ ድረስ አብራችሁ ቆዩ። ሰብስክራይብ፣ ላይክ እና ሼር በማድረግም መረጃውን ለሌሎች አድርሱ። በኢትዮጵያና ሱዳን ድንበር ላይ የተከሰተው የድሮን ውዝግብ። በመጀመሪያ ወደ ቀጠናው የደህንነት ቀውስና ወደ ኢትዮ ሱዳን ድንበር ውጥረት እንላለን። የሱዳን የመከላከያ ሚኒስቴር ባወጣው ድንገተኛ መግለጫ በሁለቱ ሀገራት ድንበር አቅራቢያ በምትገኘው በብሉ ናይል ግዛት ኩርሙክ የተባለችው ስትራቴጂካዊ ቦታ ላይ የኢትዮጵያ ናት የተባለችውን ድሮን መታው ማውረዱን አስታውቋል። የሱዳን ጦር ድሮኗን የጠላት ኃይል አካል ሲል የፈረጃት ቢሆንም የድሮኗን ባለቤት ማንነት ወይም ያካሄደችውን ተልዕኮ በዝርዝር ከመግለጽ ተቆጥቧል። እስካሁን በኩል የኢትዮጵያ መንግስት በጉዳዩ ላይ የሰጠው ይፋዊ ምላሽ የለም። ነገር ግን ይህ አጋጣሚ በካርቱምና በአዲስ አበባ መካከል ያለውን የቆየና የሰላ ዲፕሎማሲ እንዲሁም የደህንነት ውጥረት ይበልጥ እንዲያይል አድርጎታል። የታሪክና የጂኦፖለቲካ ዳራ። ይህ የድሮን ክስተት በባዶ ቦታ ላይ የተከሰተ አይደለም። ሱዳን ከሚያዝያ 2015 ዓ.ም ወይም ኤፕሪል 2023 ጀምሮ በጄኔራል አብዱል ፈታህ አልቡርሃን በሚመራው የሱዳን መደበኛ ጦር ኤስኤፍ እና በጄኔራል መሐመድ ሐምዳን ዳጋሎ ኤሚሬት በሚመራው የፈጣን ደጋፊ ኃይል አርኤስኤፍ መካከል በሚካሄድ እጅግ አውዳሚ የእርስ በርስ ጦርነት ውስጥ ትገኛለች። በዚህ ጦርነት እስካሁን በ10 ሺዎች የሚቆጠሩ ዜጎች ሕይወታቸውን ያጡ ሲሆን ከ13 ሚሊዮን በላይ የሚሆኑት ደግሞ ከቀያቸው ተፈናቅለዋል። ይህ ደግሞ በዓለም ላይ ትልቁን የሰብአዊ መብትና የመፈላቀል ቀውስ ፈጥሯል። የካርቱም መንግስት ከዚህ ቀደም በተደጋጋሚ የአርኤስኤፍ ታጣቂዎች በኢትዮጵያ ድንበር በኩል ጥቃት ያካሂዳሉ፣ አልፎ ተርፎም ከኢትዮጵያና ከተባበሩት አረብ ኤሚሬትስ የሚደረግላቸው ድጋፍ አለ ሲል ሲከሰስ ቆይቷል። ባለፈው የሜይ ወር ላይ ሱዳን ኢትዮጵያና ኤሚሬትስ ከኢትዮጵያ ግዛት የተነሱ ድሮኖች በካርቱምና በኤርፖርቷ ላይ ጥቃት እንዲፈጽሙ አመቻችተዋል ስትል ከባድ ክስ አቅርባ ነበር። ነገር ግን ኢትዮጵያም ሆነች የተባበሩት አረብ ኤሚሬትስ ይህንን ክስ ሙሉ በሙሉ ውድቅ አድርገውታል። ኢትዮጵያ ምንም አይነት አማጺ ኃይል በግዛቷ ላይ እንደማታስተናግድ አጥብቃ ገልጻለች። ይሁን እንጂ በነሐሴ ወር መጀመሪያ ላይ በብሉ ናይል ግዛት በምትገኘውና ስትራቴጂካዊ በሆነችው የጌሳን ድንበር ከተማ ላይ የአርኤስኤፍ ታጣቂዎች ጥቃት መሰንዘራቸውና ጥቃቱ የሚሰነዘሩ ከኢትዮጵያ ግዛት ውስጥ ተነስተው እንደሆነ የሱዳን ወታደራዊ ምንጮች መግለጻቸው ውጥረቱን አብሮት አንድሮታል። በዚህ ጥቃት ምክንያት ከ2500 በላይ ሰዎች ወደ 500 የሚጠጉ ቤተሰቦች መፈናቀላቸውን የዓለም አቀፍ የስደተኞች ድርጅት አረጋግጧል። የብሉ ናይል ስትራቴጂካዊ አስፈላጊነትና የድሮን ጥቃት። ተመልካቾቻችን፣ የብሉ ናይል ግዛት ለምን የዚህ አደገኛ ፍልሚያ ማዕከል ሆነ የሚለውን ነጥብ በጥበብ መመልከት ያስፈልጋል። ብሉ ናይል ከኢትዮጵያ የቤኒሻንጉል ጉሙዝ ክልል ጋር በቀጥታ የሚሰበሰብና ታላቁ የህዳሴ ግድብ የሚገኝበት አቅጣጫ አቅራቢያ ያለ ወሳኝ ስትራቴጂካዊ ቀጠና ነው። በዚህ ቀጠና የሚከሰት ማንኛውም አለመረጋጋት በሁለቱ ሀገራት ድንበር ደህንነት፣ በስደተኞች ፍሰትና በቀጠናዊው የውሃ ፖለቲካ ላይ በቀጥታ ተጽዕኖ ያሳድራል። ከዚሁ ጎን ለጎን ከ2011 ዓ.ም እንደ አውሮፓውያን አቆጣጠር ጀምሮ በዚሁ ብሉ ናይልና በደቡብ ኮርዶፋን ክልሎች ውስጥ የሱዳን ህዝቦች ነጻነት ንቅናቄ ሰሜን የተባለው ታጣቂ ቡድን ጠንካራ መሸሸጊያና ይዞታ መስርቶ ይገኛል። ቡድኑ ለክልሎች ሰፊ የራስ ገዝ አስተዳደር ወይም የመወሰን መብት እንዲሰጥ ሲጠይቅ የቆየ ሲሆን አሁን ባለው የሱዳን ጦርነት ውስጥም የራሱን ሚና የተጫወተ ይገኛል። በዚህ ቀጠና ውስጥ አሁን የተስፋፋ የመጣው የድሮን ውጊያ ጦርነቱን ይበልጥ ውስብስብ አድርጎታል። ሁለቱም ወገኖች ማለትም የሱዳን መደበኛ ጦርና አርኤስኤፍ የላቁ የብረትና የቅኝት ድሮኖችን በመጠቀም የጠላትን እንቅስቃሴ ለመቆጣጠርና ድንገተኛ ጥቃቶችን ለመፈጸም
ይፋለማሉ። ከጥቂት ሳምንታት በፊት የሱዳን ጦር በሰሜን ኮርዶፋን 3 ኤፍኤች-95 የተባሉ የውጊያ ድሮኖችን መትቶ መጣሉን ማስታወቁ ከዚሁ አደገኛ ውጊያ አካል ነው። ይህ በእንዲህ እንዳለ የኢትዮጵያ ድሮን ተመታች መባሉ በሱዳን ጦርነት ውስጥ ሌሎች ቀጠናዊና ዓለም አቀፋዊ ኃይሎች እጃቸውን እያስገቡ ነው የሚለውን ስጋት ከፍ አድርጎታል። በሰሜን ሸዋ የተፈጸመው አሰቃቂ ጥቃትና የሀገር ውስጥ ቀው ወደ ሀገር ውስጥ የፖለቲካና የደህንነት ሁኔታ ስንመለስ ደግሞ ሁኔታዎች ይበልጥ አሳሳቢና ልብ ሰቃይ የሆኑ መጥተዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ በታጣቂዎች በተፈጸመ ጥቃት የወረዳ ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸውን ተረጋገጠ። ጥቃቱ የተፈጸመው እሁድ ከሰዓት በኋላ በደገም ወረዳ አኖ ቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የከፋ የተኩስ ልውውጥ ሲደረግ እንደነበር የዞኑ የጸጥታ ምንጮች ገልጸዋል። በዚህ ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ ህይወታቸው ሲያልፍ የአኖ ቀሬ ቀበሌ ሊቀመንበር አቶ አስፋወሰን ኃይሌን ጨምሮ በርካታ ሰዎች ከባድ ጉዳት ደርሶባቸዋል። ተጎጆቹ በአሁኑ ወቅት በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና በማግኘት ላይ ይገኛሉ። የደህንነት ምንጮች በጥቃቱ ላይ ተጠያቂ የሚያደርጉት በመንግስት ሸኔ ተብሎ የሚጠራውንና በክልሉ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ነው። ታጣቂ ቡድኑ እስካሁን በጉዳዩ ላይ የሰጠው ይፋዊ መግለጫ የለም። በተመሳሳይ መልኩ ከክልሉ በመንግስትም ሆነ ከሰሜን ሸዋ ዞን አስተዳደር የተሰጠ ምላሽ የለም። ተመልካቾቻችን በሰሜን ሸዋ ዞን የመንግስት ባለስልጣናትን ኢላማ ያደረጉ ግድያዎችና ጥቃቶች አዲስ አይደሉም። ይልቁንም እየተደጋገሙ የመጡ ስትራቴጂካዊ እርምጃዎች መስለዋል። የቀደሙትን ተመሳሳይ ጥቃቶች ማስታወስ አሁን ያለውን አጠቃላይ የደህንነት መበላሸት ለመረዳት ያግዘናል። የቀደሙት የአሰቃቂ አጋጣሚዎች ዳራ የካቲት 2017 ዓ.ም የሱሉልታ ወረዳ ዋና አስተዳዳሪ አቶ አበበ ወርቁ በታጣቂዎች በተፈጸመባቸው ጥቃት ተገድለዋል። ለዚህም ጥቃት የኦሮሞ ነጻነት ሰራዊት ኃላፊነቱን መውሰዱ ይታወሳል። ታህሳስ 2017 ዓ.ም የዞኑ የውሃ ጽህፈት ቤት ኃላፊ አቶ ስዩም አበራ፣ የአደጋ መከላከል ጽህፈት ቤት ኃላፊ አቶ ጌታሁን እጄታ እና የፋይናንስ ጽህፈት ቤት ኃላፊ አቶ ሙሉነህ ግዛው በአንድ ላይ በተመሳሳይ ጥቃት ህይወታቸውን አጥተዋል። ጥቅምት 2017 ዓ.ም የውጫሌ ወረዳ አስተዳዳሪ አቶ ንጉሴ ኩሮን ጨምሮ ከ45 በላይ የመንግስት የጸጥታ ኃይሎች በድንገተኛ ጥቃት ህይወታቸውን አጥተዋል። የውስጥና የውጭ ፖለቲካ ሽኩቻዎች ትስስር ይህ ሁሉ የሚያሳየው ምንድን ነው? በኢትዮጵያ ውስጥ ያለው የፖለቲካ ሽኩቻና የትጥቅ ግጭት መልክ እየቀየረ መምጣቱን ነው። የመንግስት ስልጣን መዋቅርን ማዳከም፣ የአካባቢ አስተዳደሮችን ማስወገድና የመንግስት አመራሮችን ማሸበር የትጥቅ ታጣቂ ቡድኖች ዋነኛ ስትራቴጂ እየሆነ መጥቷል። የሰሜን ሸዋ ዞን ከአዲስ አበባ ባለው ቅርበትና ባለው ስትራቴጂካዊ ቦታ ምክንያት የሁለቱም ወገኖች የኃይል የበላይነት ማሳያ ፍልሚያ መድረክ ሆኗል። በአንድ በኩል በሀገር ውስጥ ያለው የፖለቲካ አለመረጋጋት፣ በትጥቅ የተደገፉ ግጭቶችና የመንግስት መዋቅር መሸርሸር፣ በሌላ በኩል ደግሞ ድንበር አካባቢ ከሱዳን ጋር የሚፈጠሩ የድሮን ውዝግቦችና ወታደራዊ ውጥረቶች ኢትዮጵያን በሁለት የውስጥና የውጭ ደህንነት እሳት ውስጥ እያገቧት ይገኛሉ። የውስጥ የአንድነትና የፖለቲካ መረጋጋት በሌለበት ሁኔታ ቀጠናዊ የጂኦ ፖለቲካ ጫናዎችና ከጎረቤት ሀገራት የሚሰነዘሩ ውንጀላዎች መበራከታቸው የሀገሪቱን የደህንነት መዋቅር ይበልጥ ለከፋ ፈተና ዳርገዋል። ሱዳን ውስጥ ያለው የውስጥ ጦርነት ወደ ድንበር መቃረቡና ኢትዮጵያ ከጎረቤት ሀገራት ጋር ባላት ግንኙነት ላይ ጥላ በመጣሉ ሁኔታው ቀጠናዊ ቀውስ እንዳይፈጠር ትልቅ ስጋት ደቅኗል። በአጠቃላይ በሱዳን በኩል የሚነሱት የድሮን ክሶችና በሀገር ውስጥ የሚፈጸሙት ከፍተኛ የመንግስት ባለስልጣናት ግድያዎች በሀገሪቱ እና ቀጠናው ምን ያህል በስስ የደህንነት ገመድ ላይ እንደሚገኙ ማሳያ ናቸው። ኢትዮጵያ እነዚህን የውስጥና የውጭ ፈተናዎች እንዴት ትወጣዋለች? የሱዳን ውጥረትስ ወደ አደገኛ ቀጠናዊ ጦርነት ያመራ ይሆን? አብረን የምናየው ይሆናል። የዛሬውን የፖለቲካዊ ዜና ትንታኔያችንን እዚህ ላይ እንጨርሳለን። በኢትዮጵያና ሱዳን ድንበር ላይ እየተካሄደ ያለው የድሮን ውዝግብና በሀገር ውስጥ የመንግስት ባለስልጣናት ላይ የሚፈጸመው ጥቃት መፍትሄው ምንድን ነው ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ማስቀመጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረግ፣ ሌሎች እንዲደርስ ሼር ማድረግና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን አትርሱ። ሰላም።